ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁት የካሮት ኬክ አሰራር ነው። ትወዱታላችሁ። ተመልካቾቼ ከመመልከታችሁ በፊት ግን እንደተለመደው ሁሉ ሰብስክራይብ አድርጋችሁ ተመልከቱኝ እላለሁ። ለቻናል አዲስ ለሆናችሁ ደግሞ እንኳን በሰላም ወደ እዩ ሀበሻ ቻናል መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁኝ ቆዩ። መጀመሪያ ከማዘጋጀታችን በፊት ማለት ነው መጋገሪያ ሳህኑን ነው ቅድሚያ የምናዘጋጀው። እንደዚህ ዘይት እንቀባውና ዘይቱን ከቀባን በኋላ ዱቄት ከላዩ ላይ እንሰንሳለን ማለት ነው። ቅድሚያ ይሄን ነው ማድረግ ያለብን ኬኩን ሊጥ ከመስራታችን በፊት ማለት ነው። የመጋገሪያ ሳህናችንን ሬዲ ማድረግ አለብን። ላዩ ላይ እንደዚህ ዱቄት ማለት ነው። የኬክ ወረቀቱን መጠቀም ትችላላችሁ። ከዚህ ጋር እንደዚህ ጎድጓዳ ሳህን ያስፈልገናል ማለት ነው። ከዛ 4 እንቁላል አዘጋጅቻለሁ። 4ቱን እንቁላል እዚህ ሳህኑ ላይ እንደዚህ እየሰባበርን እንጨምረዋለን ማለት ነው። ከዛ እንደዚህ በኬኩ መምቻ እንመታዋለን ማለት ነው በደንብ እንቁላሉን። ከዛ 1 ኩባያ ስኳር እንጨምራለን። ስኳርና እንቁላሉን በደንብ አብረን እናዋህደዋለን ማለት ነው። የተረፈንን ስኳር እየጨመርን በደንብ እንመታዋለን። ከዛ ግማሽ ኩባያ የአትክልት ዘይት እንጨምራለን ማለት ነው። እሱንም እንደዚሁ አብረን እናዋህደዋለን። ከዛ ወተት እንጨምራለን ማለት ነው። ቅዝቃዜውን የለቀቀ ቀዝቃዛ አትጨምሩ ኬኩ እንዳይበላሽብን ማለት ነው። ቅዝቃዜውን ለቀቅ ያደረገ ወተት ነው የምንጨምረው። ከዛ 1 የስኳር ማንኪያ ቫኒላ እንጨምራለን። ማንኪያ የኔ ትንሽ ስለሆነች ነው ተለቅ ባለ የስኳር ማንኪያ ማለት ነው የምንጨምረው። እሱንም እንደዚሁ አብረን እናዋህደዋለን ማለት ነው። ትንሽዬ ጨው እንጨምራለን ማለት ነው። ሁለት ኩባያ ዱቄት የፍርኖ ዱቄት ማለት ነው የምንጨምረው። ዱቄቱን ባንዴ አንጨምረው፣ እየቀነስን እያዋሃድን እንዳይጓጉልብን ማለት ነው የምንጨምረው። እንደዚህ እየቀነስን ነው መጨመር ያለብን። እንደዚህ አድርገን በደንብ እናዋህደዋለን።
የሾርባ ማንኪያ ቤኪንግ ፓውደር እንጨምራለን ማለት ነው። እኔ ቤኪንግ ሶዳ አልጨመርኩም፣ ቤኪንግ ፓውደር ብቻ ነው የጨመርኩት። እናንተ ቤኪንግ ሶዳ መጨመር ትችላላችሁ። እንደዚህ አድርገን አብረን እናዋህደዋለን ማለት ነው ቤኪንግ ፓውደሩን። ትንሽ ወፈር ስላለብኝ ትንሽ ያስተረፍኳት ወተት ነበረች፣ እሷን ጨምሬያለሁ ማለት ነው። ወፈር ብሎ ከታያችሁ እናንተ ወተት መጨመር አለባችሁ። ትንሽዬ ጓጓላ ስላየውበት በኬኩ መምቻ ድጋሚ እንደዚህ እመታዋለሁ ማለት ነው። እናንተ ከቻላችሁ በእጃችሁን በደንብ መምታት ትችላላችሁ። አሁን ይበቃዋል ማለት ነው። ጓጓላውም ለቋል። እንደምታዩት ቅጥነቱም በቂው ነው። ቅድም ያደቀቅነውን ካሮት ማለት ነው እንጨምራለን። ካሮቱን እናንተ እንደፈለጋችሁ መጠናችሁን፣ እዚህ ጋር በርከት አድርጌ ነው ካሮቱን የጨመርኩበት። እናንተ ከፈለጋችሁ በርከት ማድረግ ከፈለጋችሁ ደግሞ አነስ ማድረግ ትችላላችሁ። እንደራሳችሁ መጠን ነው መጨመር የምትችሉት። እኔ እዚህ ጋር እንደምታዩት በርከት አድርጌ ነው የጨመርኩት። እዚህ ጋር ደግሞ ዘቢብ አለኝ ማለት ነው። ዘቢቤን እጨምርበታለሁ። ዘቢብ ማለት ነው አሁን ሰርተን ጨርሰናል ማለት ነው። ይሄን ወደዛ እናደርግና መጋገሪያ እቃችንን ቅድም ያዘጋጀነው ማለት ነው መጀመሪያ ላይ አምጥተን ከሱ ጋር እንገለብጠዋለን ማለት ነው ወደሱ። ወደ ኦቨናችን እናስገባዋለን ማለት ነው። ለ30 ደቂቃ ይበቃዋል። ከበሰለ በኋላ ተመልሰን እንገናኛለን ማለት ነው። ኬካችን በስሎ ይሄን መስሏል ማለት ነው። እንደዚህ ሆኗል። ሲቀዘቅዝ ደግሞ እንቆርሰዋለን። ቀዝቅዞ ነው መቆርስ ያለብን፣ ምክንያቱም ካልቀዘቀዘ እንትን ይልብናል፣ ይፈራረስብናልና ፍርፍር የሚለውም ሲቀዘቅዝ ስለሆነ ሲቀዘቅዝ ደግሞ ተመልሰን እንገናኛለን። ኬካችን ቀዝቅዟል ማለት ነው። የገልብጬው ነው፣ በግልባጩ በኩል ነው ማሳያችሁ ማለት ነው። ይሄን መስሏል ማለት ነው። እስቲ ቆርሰን ደግሞ ውስጡን እናየዋለን።
ይሄን መስሏል ማለት ነው። እንደምታዩት ፍርፍር ያለ ኬክ ሆኗል። ለስላሳም ኬክ ነው። አያችሁት? በጣም ነው የምትወዱት። ስትቀምሱት ደግሞ በጣም ይጣፍጣልኝ። እስቲ እናንተም ሰርታችሁ ኮሜንት ጻፉልኝ እላለሁ ማለት ነው። ተመልካቾች የካሮት ኬካችን ይሄን መስሏል ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ኮሜንት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ እንደገና ደግሞ ላይክ አድርጉልኝ እላለሁ ማለት ነው። በሚቀጥለው ሌላ ነገር ይዤላችሁ እስከምመጣ ድረስ ሰላም ቆዩኝ እያልኩ በዚሁ እሰናበታለሁ። ሰላም ቆዩኝ።